በ2026 ዩቲዩብ መጀመር አለባችሁ። ብዙዎቻችን ሶሻል ሚዲያ ላይ አብዛኛውን ጊዜያችን ያለ አግባብ እናጠፋለን። ነገር ግን በቁጥር ትንሽ የማይባሉ ሰዎች ከዜሮ ተነስተው ህይወታቸውን እየቀየሩ ነው። ሰላም፣ ይህ ቢቴክ ኒውስ ነው። ዩቲዩብ መጀመር ከፈለጋችሁ ከሀ እስከ ፐ እንዴት በቀላሉ እጃችሁ ላይ ባለ ስልክ ብቻ ገንዘብ የሚሰራ ዩቲዩብ ቻናል እንደምትከፍቱ አንድ በአንድ አሳያችኋለሁ። ሌትስ ጎ። በመጀመሪያ ወደ ጉግል ክሮማችሁ ከስልካችሁ ያለውን ጉግል ክሮም ትከፍታላችሁ ማለት ነው። እሱን ከከፈታችሁ በኋላ ከላይ ላይ ዳውንሎድ የምትመስል ቀስት ያላት ምልክት አለች። እሷን ትጫናላችሁ። ከተጫናችሁ በኋላ እዚህ ላይ እንደምታዩት ሴቲንግ የሚለውን ትጫናላችሁ ማለት ነው። እሱን ከተጫናችሁ በኋላ ቀጥታ ወደ ሴቲንጎቹ ኦፕሽኖቹ ይመራችኋል። ወደ እሱ ከሄዳችሁ በኋላ ደግሞ ወደታች ዝቅ ታደርጉትና ሳይት ሴቲንግ የምትለዋን ከነካችሁ በኋላ እዚህ ላይ ዴስክቶፕ ሳይት የሚለውን ኦን መሆኑን በደንብ ቼክ ታደርጋላችሁ ማለት ነው። እዚህ ላይ እንደምትመለከቱት እሱ ኦን ከሆነላችሁ ቀጥታ የምታደርጉት ከዚህ ከሴቲንጉ ትወጡና ወደ ሰርች ባራችሁ ትሄዳላችሁ ማለት ነው። ከክሮም እንግዲህ ዴስክቶፕ ሳይት ማድረጋችን የሚጠቅመው ለምንድን ነው? በቀላሉ ዩቲዩብ ቻናላችን በቀላሉ ለመክፈት ይረዳናል ማለት ነው። በስልክ ከሆነ በጣም አስቸጋሪ ይሆናል ማለት ነው። እንግዲህ ሰርች ባራችን ላይ ከሄድን በኋላ youtube.com ብላችሁ ሰርች ታደርጋላችሁ። ሰርች ካደረጋችሁ በኋላ እንግዲህ ኢሜል አካውንት ከሌላችሁ ሳይኒን ይላችኋል። ሳይኒን እንለውና ሳይኒን ላይ ምናልባት የራሳችን የጉግል አካውንት ከሌለን እንደገና ክሬት ማድረግ ስላለብን እንዴት ክሬት እንደምናደርግ በዚሁ አሳያችኋለሁ ማለት ነው። ክሬት አካውንት ትሉታላችሁ። ከዛ ፎር ማይ ፐርሰናል ዩዝ ትሉታላችሁ። ኢትስ ኢዚ። ፎር ማይ ፐርሰናል ዩዝ ካላችሁት በጣም ቀላል ነው፣ ለመክፈትም በጣም ይመቻል። ቀጣይ ስማችሁን ነው የምታስገቡት። ስማችሁን ማስገባት ትችላላችሁ። ሙሉ ስማችሁን ወይም ፈርስት ኔማችሁን ማስገባት ትችላላችሁ። እዚህ ጋር እንግዲህ ፈርስት ኔማችሁን ካስገባችሁ በኋላ ላስት ኔሙ ኢትስ ኦፕሽናል ነው፣ መዝለል ትችላላችሁ፣ ስኬፕ ማድረግ ትችላላችሁ። ኔክስት ትሉታላችሁ፣ ቀጣይ ማለት ነው። ዘን እድሜያችሁን በፈረንጆች ነው የምሞላው። ከ18 ዓመት በላይ አድርጋችሁ ትሞሉታላችሁ። እድሜያችሁን በሚገባ ከሞላችሁ በኋላ እንግዲህ ጾታችሁን እንድትሞሉ ይጠይቃችኋል። ስለዚህ ጾታችሁን በሚገባ ከሞላችሁ በኋላ ኔክስት ትሉታላችሁ። ዘን እዚህ ላይ እንደምትመለከቱት የራሳችሁን ኢሜል አድሬስ ማኑዋሊ አስገቡ ይላችኋል። ከፈለጋችሁ የራሳችሁን ኢሜል አድሬስ ማኑዋሊ በፈለጋችሁት መንገድ ጽፋችሁ በዚህ መልኩ በምታዩት መልኩ ማስገባት ትችላላችሁ። ነገር ግን እኔ ብዙ ጊዜ ሪከመንድ የማደርገው ራሱ ጉግል አውቶማቲካሊ ጄነሬት ስለሚያደርግ ከታች የምትመለከቱትን የሰማያዊውን ጌት የኢሜል አድሬስ ኢንስቴድ የሚለውን እሱን መጫን ትችላላችሁ ማለት ነው። ከተጫናችሁ በኋላ እዚህ ላይ እንደምትመለከቱት ሁለት አማራጮችን አምጥቶልኛል። ሶስተኛው የራስህን ነው። እኔ የመጀመሪያውን መርጬዋለሁ ማለት ነው። ዘን ኔክስት ትሉታላችሁ። ኔክስት ካላችሁት በኋላ ፓስዋርድ ክሬት አድርጉ ይላል። ስለዚህ ስትሮንግ ፓስዋርድ ቢሆን ይመረጣል። ያ ማለት አፐር ኬዝ፣ ሎወር ኬዝ፣ ነምበር እና ሲምቦሎችን የያዘ ቢሆን እጅግ በጣም ተመራጭ ነው ማለት ነው። ዘን ኔክስት ትሉታላችሁ። ስለዚህ በሚገባ አሁን ጉግል አካውንታችን በሚገባ ክሬት አድርገናል ማለት ነው። ቀጣይ ዩቲዩባችን ደግሞ ቻናላችን ክሬት ለማድረግ አሁንም ከላይ ሰርች ባሩ ላይ እንሄድና youtube.com እንለዋለን ማለት ነው። ዘን ሰርች
አሁን ደግሞ እንደምትመለከቱት youtube.com እንዳልነው ቀጥታ ወስዶናል ማለት ነው። ከወሰደም በኋላ አሁን የምትጫኑት ምንድነው ከዚች ላይ እናንተ ስም ባይ ዲፎልት በስማችሁ የመጀመሪያ እንትን ላይ ባስገባችሁት ያመጣላችኋል ማለት ነው። የኔ ስሜ በዋይ ስለሚጀምር ዋይ አድርጎ አምጦልኛል ማለት ነው። ስለዚህ ያችን ነገር እዚህ ላይ የስሜን መጀመሪያ ያለችበትን እዚህ ዳር ላይ የምትመለከቷትን ቀጥታ ክሊክ እናድርጋታለን ወይም እንነካታለን ማለት ነው። እሷን ከነካናት በኋላ እንደምትመለከቱት ክሬት ቻናል የምትለዋን እሷን አንዴ እንጫናታለን ማለት ነው። እንግዲህ ክሬት ቻናል ካላችሁት በኋላ በዚህ መልኩ ይመጣላችኋል ማለት ነው። እንደምትመለከቱት እዚህ ላይ እንደምትመለከቱት መጥቶልኛል ማለት ነው። አሁን ከስተማይዝ ቻናል የሚለውን እዚህ ላይ እንዳከበብኩላችሁ ትነኩታላችሁ ማለት ነው። እሱን አንዴ ከነካችሁት በኋላ ቀጥታ በምትመለከቱት መልኩ ይመጣላችኋል። ስለዚህ ኮንቲኒው ትሉታላችሁ። ኮንቲኒው ካላችሁት በኋላ ባነራችሁ እንዴት ማስገባት እንዳለባችሁ ከታች ደግሞ ዝቅ ብላችሁ ደግሞ እንዴት እዚሁ ላይ ሎጓችሁን ቻናል ሎጓችሁን ስማችሁን እዚሁ ላይ ነው የምትቀይሩት። ስለዚህ የዩቲዩባችሁን ስም በዚሁ በቀላሉ መቀየር ትችላላችሁ። እኔ ማክስ ብሎግ ብየዋለሁ የዩቲዩብ ቻናሌን ስም ማለት ነው፣ ታይትል ወይም ስሙን ማለት ነው። ሶ እዚህ ላይ ደግሞ በቀላሉ አሁንም የዩቲዩብ ቻናል ሎጎዬን መቀየር እችላለሁ። ስለዚህ በዚህ በኋላ በራሴ ኤዲት ማድረግ ስለማይጠበቅብኝ አሁን ቀጥታ ወደ ቻት ጂፒቲ ሄጃለሁ ማለት ነው። እንግዲህ ቻት ጂፒቲ ከገባው በኋላ ቻት ጂፒቲ ራሱ ጄነሬት እንዲያደርግልኝ መጠየቅ እችላለሁ ማለት ነው። ስለዚህ ክሬት አኒሜሽን ካራክተር ኦፍ ሜል ቭሎገር ፎር ፕሮፋይል ፒክቸር ኦፍ ዩቲዩብ ክሬት ፕሮፋይል ፒክቸር ብዬ ልኬለታለሁ ማለት ነው። ስለዚህ እሱ ጉግል ራሱ ማለት ቻት ጂፒቲ ራሱ ለኔ እኔ ባዘዝኩት መሰረት የሚሆን ሎጎ ክሬት አድርጎ ይሰጠኛል ማለት ነው። ከዛ ያ እስከሚደርስልኝ ደግሞ አሁንም ቻናል ባነሬ በጣም ብዙ ሰዎች ገብተው ቻናል ባነራችን ብቻ በማየት ሰብስክራይብ ሊያደርጉን ስለሚችሉ የራሳችን ዩቲዩብ የሚገልጽ ቻናል ባነር እንዲሁ ክሬት እናደርጋለን ማለት ነው። ቅድም በነገርኳችሁ መሰረት ፕሮምፕቱን ተሰጡትና ጽሁፉን ከሰጣችሁት በኋላ በራሱ መንገድ በምትመለከቱት መሰረት ክሬት ያደርግልናል። ዘን ዳውንሎድ እናደርገዋለን ማለት ነው። ዳውንሎድ ካደረግን በኋላ ያው ላይ ከዚህ ላይ እንደምትመለከቱት ነው። ሁለቱንም ሎጎዬንም ቻናል ባነሬንም በደንብ አምጦልኛል ማለት ነው። እንግዲህ ቻናል ባነራችሁን የምታደርጉት ለዴስክቶፕም እንዲመች ለቲቪም እንዲመች እንዲሁም ለሞባይል ስልክም እንዲመች አድርጋችሁ ሬሾውን መስጠት ትችላላችሁ። ቁጥሩን አስቀምጥላችኋለሁ ማለት ነው። አሁን ሎጓችሁን ለመቀየር ወደ ኢምፖርት ገቡና ወደ ራሳችሁ ፋይል ከገባችሁ በኋላ ኢሜጁን ሴሌክት ታደርጉታላችሁ። ኢሜጁን ሴሌክት ካደረጋችሁት በኋላ አይታችሁ የስ ትሉትና ኦፕን ትሉታላችሁ ማለት ነው። አሁንም በተመሳሳይ የቻናላችሁን ባነር ለመቀየር ወደ ፋይላችሁ ከገባችሁ በኋላ ያን ትመርጡታላችሁ ማለት ነው። የፈለጋችሁትን ኢሜጅ እዚህ ላይ በምትመለከቱት መልኩ ስልክ ላይ ዴስክቶፕ ላይ እንዴት እንደሚታይ ከፋፍሎ በፍሬም አመጣልናል ማለት ነው። እሱን ከጨረስን በኋላ ደን እንለዋለን ማለት ነው። እሺ ደን ካልነው በኋላ እዚህ ላይ እንደምትመለከቱት በጣም አሪፍ አድርጎ አምጥቶልናል ማለት ነው። ሎጓችንም ቀይሮታል፣ ባነሩንም ቀይሮታል። እዚህ ላይ ስማችንም ተቀይሯል። በቃ እዛ ደግሞ ዲስክሪፕሽን ስለ ቻናላችን ምን ዩቲዩብ እንዲያውቅ ቀጥታ ዩቲዩብ ምን አይነት ኮንተንት እንደምንሰራ እንዲያውቅልን ስለ ቻናላችን ትንሽ ዲስክሪፕሽን ማስቀመጥ ይኖርብናል ማለት ነው። አሁንም ቻት ጂፒቲ በቀላሉ ጄነሬት ያደርግልናል ማለት ነው። እንግዲህ ወደ ቻት ጂፒቲ ከገባን በኋላ
ስለ ራሳችን ቻናል ትንሽ ለቻትጂፒቲ እንነግረዋለን። ከዛ ከነገርነው በኋላ ፕሮፌሽናል የሆነ ዲስክሪፕሽን ለቻናላችን እንዲሰጠን አብረን እንጨምርበታለን ማለት ነው። በፈለግነው ብዛት ማለት ነው። ምን ያህል ፓራግራፍ፣ ምን ያህል ላይን ይሁን፣ ምን ያህል ፓራግራፍ ይሁን ብለን ማዘዝ እንችላለን። ከጨረስን በኋላ ኮፒ አድርገን ጀነሬት ያደረገልን እዚህ ላይ ዲስክሪፕሽን ከሚለው ከቦክሱ ላይ ፔስት እናደርገዋለን ማለት ነው። ፔስት ካደረግነው በኋላ ቀጥታ ታች ላይ እንደምትመለከቱት ሴቲንግ የምትል ምልክት አለች። እሷን እንነካታለን። እሷን ከነካናት በኋላ እዚህ ላይ እንደምታዩት በዚህ በጎን ላይ ሴቲንግ በሚለው ጎን ላይ ቻናል የሚለውን እንመርጣለን ማለት ነው። ቻናል የሚለውን ከመረጥን በኋላ ከታች ላይ እንደምታዩት ኔም ኦፍ ዘ ካንትሪ ይላል። ዩናይትድ ስቴትስ ብላችሁ ትመርጡታላችሁ ማለት ነው። ከዛ በቀጣይ ወደ ቻትጂፒቲ እንሄድና ምን እንለዋለን? ኪወርድ እንዲሰጠን እናደርጋለን ማለት ነው። ምን ያህል ኪወርድ ምን ያህል ወርዶችን እንደሚሰጠንም ራሳችን መመጠን ስለምንችል እሱን እንሰጠዋለን ማለት ነው። ከዚህ ላይ በደንብ ጀነሬት አድርጎልኛል ማለት ነው። እሱን ኮፒ አደርግና ወስጄ ኪወርድ ከሚለው ላይ ፔስት አድርገዋለሁ ማለት ነው። ቤዚክ ኢንፎ በሚለው እንትን ማለት ነው። ፔስት ካደረኩት በኋላ በምትመለከቱት መልኩ በራሱ ይቀይረዋል ማለት ነው አውቶማቲካሊ። እዚህ ላይ ቻናል ላይ ያለውን ነገር እንዲሁ ማስቀመጥ እንችላለን ማለት ነው። የካንትሪ ኔማችሁን እዚህ ላይ ማሳሰቢያ መስጠት የምፈልገው ወይ ኬንያ ወይ ዩኬ ወይ ዩናይትድ ስቴትስ ብታረጉ ጥሩ ነው። በኢትዮጵያ ለጊዜያዊነት ስለማይቻል ማለት ነው። ስለዚህ በኢትዮጵያ ካደረጋችሁት እዚህ ላይ ዩቲዩባችሁ ገንዘብ አይሰራም ማለት ነው። ስለዚህ መጠንቀቅ ይኖርባችኋል። አሁን ቀጣይ ደግሞ እዚህ ላይ ከምትመለከቱት ኤሊጂቢሊቲ ክራይቴሪያ መካከል አንደኛው ኢኔብልድ ሆኗል። ሁለተኛው በፎን ነምበራችን ቬሪፋይ እንድናደርግ ስለሚፈልግ ቬሪፋይ አድርጉ ይላል። ሶስተኛው ግን ቪዲዮ እየሰራን ስንሄድ ራሱ የሚበራ ነገር ስለሆነ ስለ ሶስተኛው መጨነቅ የለባችሁ ማለት ነው። ሁለተኛው እዚህ ላይ እንደምትመለከቱት ቬሪፋይ ዩር ፎን ነምበር ይላል። እሱን ትጫኑታላችሁ ማለት ነው። ከተጫናችሁት በኋላ ጀስት ዋንስ ብላችሁ በክሮም እንዲከፍትላችሁ ታደርጉታላችሁ። ከዛ በምትመለከቱት መልኩ ወደዚህ ገጽ ይወስዳችኋል ማለት ነው። ከወሰዳችሁ በኋላ እዚህ ላይ ካንትሪ ኔማችሁን እዚህ ላይ ግን የራሳችሁን አሁን ያላችሁበትን ሀገር ኢትዮጵያ ከሆነ ኢትዮጵያ፣ ሌላ ቦታም ከሆነ ሌላ ቦታ ብላችሁ ያላችሁበትን ሀገርና ትክክለኛ የሚሰራ ትክክለኛ አሁን ላይ ሊሰራላችሁ የሚችል ቴክስት ሲጻፍ የሚደርሳችሁን ስልክ ቁጥር ታስገቡለትና ኔክስት ትሉታላችሁ ማለት ነው። ከዛ ቬሪፊኬሽን ሜሴጅ ይደርሳችኋል። እሱን የደረሳችሁን ሜሴጅ ቁጥር ታስገባላችሁ። ካስገባችሁ በኋላ ሰብሚት ትሉታላችሁ። ከዛ በምታዩት መልኩ ቬሪፋይ ይሆናል ማለት ነው። ከዛ ወደ ቻናል ከስተማይዜሽን እንደ በፊቱ እንሄዳለን። ከሄድን በኋላ እንግዲህ መጨረሻ ፊውቸር ኤሊጂቢሊቲ ወደሚለው አሁንም እንሄድና ስንመለከተው ቬሪፋይድ ሆኗል ማለት ነው። ራይት ምልክት በአረንጓዴ ያመጣልናል ማለት ነው። ዘን አድቫንስድ ሴቲንግ ወደሚለው እንሄዳለን ማለት ነው። ከዚህ ላይ ቼክ እያደረግን ኢንአፕሮፕሪየት ወርድ እንዲያሳይ አትፍቀዱ ምናምን የሚል አለ። እሱን ኦን እያደረጋችሁ፣ ምክንያቱም ዩቲዩብ ብዙ ጊዜ ኢንአፕሮፕሪየት ወርድ ያሉበትን ነገሮች ብዙ ሪከመንድ አያደርግምና እሱን ኢኔብል ታድርጉታላችሁ። ከዚህ ላይ ደግሞ እንደምታዩት ኢንተረስት ቤዝ አድ ፍቀድ ምናምን ወይም ዲዜብል አድርግ ይላል። እዚህ ላይ መፍቀድም አለመፍቀድም ትችላላችሁ። ቻናላችሁ መኒ ሜክ እስከሚያደርግ ድረስ አለመፍቀድ ትችላላችሁ። ሜክ ካደረገ በኋላ ግን የግድ መፍቀድ ይኖርባችኋል ማለት ነው። እዚህ ላይ እንደምታዩት ኳሊቲው ምናምን ኢንሃንስ እንዲያደርግላችሁ ነው። ኢንሃንስ እንዲያደርግላችሁም እዚህ ላይ አውቶማቲካሊ ያበራዋል። ካላበራው ግን ታበሩታላችሁ ማለት ነው። እዚህ ላይ ደግሞ ለኤአይ መረጃችሁን አሳልፎ እንዲሰጥ ፍቀዱ የሚል ነው። እንግዲህ ከፈለጋችሁ መስጠት ትችላላችሁ፣ ካልፈለጋችሁ መተው ትችላላችሁ ማለት ነው። ዘን እንግዲህ ወደ ዋናው ስቱዲዮአችን እንገባለን ማለት ነው። እዚህ ላይ እንደምትመለከቱት ኮንታክት ኢንፎአችሁን አስገቡ ይላል። ኮንታክት ኢንፎአችሁን ለምሳሌ ኢሜል አድሬሳችሁን እዚህ ዩቲዩብ ቻናል ከከፈታችሁበት ውጭ ያለውን ነገር መስጠት ትችላላችሁ። ከዚህ ላይ እንደምትመለከቱት
ቻናላችሁን መመልከት ከፈለጋችሁ ቪዲዮ ክሬት ማድረግ ከፈለጋችሁ እንትን ያላችሁትን ደግሞ ፐብሊሽ ማድረግ ከፈለጋችሁ እዚህ ላይ ያከበብኩላችሁን ነገር ነክታችሁ መጠቀም ትችላላችሁ ማለት ነው። እዚህ ላይ ኤርን የሚለው ላይ ትገቡና እዚህ ላይ ምን ያህል ኤሊጂቢሊቲ እንዴት ነው ለገንዘብ ኤሊጂብል የምትሆኑትን የሚለውን እዚህ ላይ ገንዘብ መኒ ሜክ የሚያደርግ ዩቲዩብ ቻናል ከከፈታችሁ ሪሊ እንደዚህ ሆኖ ይመጣላችኋል ማለት ነው። 1000 ሰብስክራይበር ስትደርሱ 4000 ዋች አወር ስትደርሱ በሾርት ቪዲዮ ደግሞ 10 ሚሊዮን ቪው ላይ ስትደርሱ ቀጥታ መኒ ሜክ ለማድረግ ኤሊጂብል ትሆናላችሁ የሚል ክራይቴሪያ አለ። እሱ ቀጥታ ገንዘብ ለመስራት ኤሊጂብል ካልሆነ ያ ሊመጣላችሁ አይችልም ማለት ነው። እንግዲህ ቤተሰቦቼ እንደምትመለከቱት አሁን በቀላሉ እንዴት ዩቲዩብ መክፈት በገንዘብ የሚሰራ ዩቲዩብ መክፈት እንደምንችል አሳይቻችኋለሁ። ከዚህ በመቀጠል ደግሞ ኤኒ ጥያቄ ካላችሁ ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ በግልጽነት አውሩኝ። በሌላ ቪዲዮ ወይም በቀጥታ በቴሌግራም ወይም ኢሜል አድሬስ ኮንታክት አድርጋችሁ ላግዛችሁ እችላለሁ ማለት ነው። ሌላ ኤምቢኤስ አይዲያ ካለ እንግዲህ በቀጣይ ቪዲዮ እስከምንገናኝ ቻው ቻው። በመጨረሻ ግን ላይክ፣ ኮሜንት ኤንድ ሼር እንዲሁም ሰብስክራይብ እያደረጋችሁ